ሰላም እንደምናችሁ ድና የተከበራችሁ አድማጮቼ የጀማ ሀበሻ ዩቲዩብ ተከታታዮች እንዲሁም ማተከታተሉኝም አዲስ የመጣችሁም ሰብስክራይብ እያረጋችሁ ቻናላችንን ተቀላቀሉ ማለት ነው። በጣም ነው የምወዳችሁ አለ ወደዳችሁ። ዛሬ አሪፍ ሴኩሪቲ ካሜራ ይዤላችሁ እመጣለሁኝ። ሰብስክራይብ ማድረግ ነው አይረሳ። እንዴት ነው ቤተሰብ? ይሄ ሰርድ ኤስ የሚባለው ካሜራ እርግጠኛ ነኝ ይሄን ስትጠቀሙ ማለት ነው አንዳንድ ቦታ ላይ ካሜራ ድቅና አድርጋችሁ ለመቀረጽ ሸም ያዛችሁ ቦታ ላይ ወይም ደግሞ እዚህ መቀረጽ ክልክል ነው የሚባል ቦታ ላይ ነገር ግን ደግሞ ያንን መቀረጽ የፈለጋችሁት ወይም ደግሞ አንዳንድ የሆነ ሲኩሪቲ ምክንያቱም ለመረጃ ነገር መቀረጥ አይፈለግም ግን መረጃ ተፈልጋላችሁ ያንን በቪዲዮ ለማስቀረጥ እንዴት ነው? ኤኒዌይ ቀጥታ ወደ ትምህርታችን አሁን የመጀመሪያው ጉግል ፕሌይ ስቶር እንገባለን። ጉግል ፕሌይ ስቶር እንደገባን እዚህ ሰርች ባሩ ላይ ሰርድ ኤስ THIRD ሰርድ ኤ ኤችን አንድ እንነካለን። ይሄን አንድ ታፕ ታረግን በኋላ እናንተ ለኔ ጋር ኦፕን ነው ምክንያቱም ኢንስቶል አድርጌዋለሁ ማለት ነው። እናንተ ጋር ደግሞ ኢንስቶል ነው ቢሮ መጣው ኢቺ አፕሊኬሽን ሰርድ ኤ ስማርት ቪዲዮ ሪከርደር የምትለውን እሷን ታወርዳላችሁ። ታወርዳችሁ በኋላ ቀጥታ እዚህ ያወረዳችሁበት ቦታ ላይ መጣችሁ አንዴ ታፕ ታረጋላችሁ። እኔ ስለዘጋሁት ኦልሬዲ እንደዚህ ተቆራል ማለት ነው ምክንያቱም ፓተርን እየጠየቀ ነው። እንግዲህ ቪዲዮ ለመቅራት ትፈልጉ እቺን ስታርት የምትለውን አንዴ ተነካላችሁ። ከዛ ባክ ካሜራ ለቀርጡ ስትፈልጉ ዝም ብላችሁ ስታርት ነው የምትሉት። መጀመሪያ ግን ሴቲንግ ላይ ተገቡና ስለሱ ይቅርታ እንትን ይመጣል። እንግዲህ ማስታወቂያ ያለችው አንዲትን ማስታወቂያ ይው ጨረሰ። እቺን ነካ እናደርጋለን። ዝም ላይ ሴቲንግን ተነካችሁ በኋላ እንደምታዩት ይሄው ሴቲንግን ተነካላችሁ። ይሄ እዚህ የመጀመሪያው ላይ ምንድነው ማነው ካሜራ ታይፕ የሚለው ነካ ታረጉና ኢንፍሮንት ካሜራና ባክ ካሜራ አለው። ኢንፍሮንት ከሆነ እዚህ ላይ ታረጋላችሁ፣ የኋላ ከሆነ ደግሞ እዚህ ላይ ታረጋላችሁ፣ የፊት ከሆነ ደግሞ ታችኛው ላይ ማለት ነው። አሁን ባክ ላይ አድርጌዋለሁ ኦኬ ላለሁ። ይሄ ደግሞ የሁለተኛው ቪዲዮ ሪዞሉሽን ነው። ሪዞሉሽኑ ምንድነው ሃይ ኳሊቲ ላይ ነው ያረኩት። ሃይ ኳሊቲ ላይ ነው ያረኩት እኔ ማለት ነው። ኳሊቲ ሃይ ነው። እዝም ተፈልጋችሁ አሪፉ አሁን እንደውም ብዙ ሰው የሚጠቀምበት 10/80 ፒክስል HD ነው ማለት ነው። እዚህ ላይ ማድረግ ትችላላችሁ። ለማንኛውም እኔ ሃይ ኳሊቲ ላይ ስለምፈልግ እዚህ ላይ አደርገዋለሁ። እናንተም እንዴት ታረጋላችሁ? ይሄንን ባታወሩትም አይጠቀም። ይሄም ኦን ታረጋችሁት ላይት የሚያሳይ ነው። ይሄም ደግሞ ልክ መቀረጹን የሚታይ ተዛ አካባቢ መቀረጹን እዛ አካባቢ የሚያሳይ መሆን እንዲሆን ነው ማለት ነው። ግን አታርጉት ሁለቱንም። ከዛ እንዴት ትወጣላችሁ? አሁን ለምሳሌ ቪዲዮ ላሳያችሁ ምን ያህል ስማርት እንደሆነ ማለት ነው ጥራቱ። ለምሳሌ እኔ አሁን ነካውት ካላስ ቀጥታ እንደዚህ ወጣለሁ። እንደዚህ የፈለኩበት ቦታ ላይ የፈለኩት ፌስቡክ ብትሉ ቲክቶክ ብትሉ የፈለኩትን መጠቀም እችላለሁ። እሱ ሪከርድ እያደረገ እናንተ ሪከርድ እያደረጋችሁ ሰው ሲያያችሁ ግን የሆነ ቪዲዮ ነገር እየተጠቀማችሁ ነው ያላችሁ ወይም ደግሞ እንደዚህ ያካችሁ ነው ያላችሁት አይ ሪከርድ እያደረገ አይደለም ትባላላችሁ ማለት ነው። እናንተ ስላይ ይሰርቃችሁ ነው እንተ ሌባ ሁላ ይቅርታ። አሁን እንግዲህ የቀረጠው ሄደን እንየው። እሱ ላይ እንገባለን። ኦኬ ስቶፕ እናደርጋለን። ቀጥታ ሴፍ አደረገልን ማለት ነው። ይሄን አሁን የቀረጽነውን እዚህም እናገኘዋለን እዛም ስልካችን እንትን ላይ ጋላሪ ላይ ወይም ቪዲዮ ላይ እናገኘዋለን ማለት ነው። ይሄን አንዴ እናካለን እንደዚህ አሁን የቀረጽነውን ተመልከቱ። ካላስ ቀጥታ ተመልከቱ ጥራቱን ወጣሉ። እንደዚህ የፈለኩበት ቦታ ላይ እንደዛ አድርገን ይሄን ካሜራ መጠቀም እንችላለን ማለት ነው። በተለይ አንዳንድ ቦታ ላይ መቀረጽ ያቃተን ምክንያቱም ያቃተን ስል እዛ አትቀርጹ የተባለበት ካሜራ ክልክለው የተባለበት ቦታ ላይ ነገር ግን ወይም ደግሞ የሆነ ሰው እንዴት ምን ብለህ ነው የምትቀርጸኝ መረጃ ፈልጋችሁ ከዛ ሰው ምን አባክ ብለህ ነው የምትቀርጸኝ ምን አምላችሁ ላይ እንደዚህ ስልኩን ወደ ዝም ብላችሁ ሸንደል ለጋዛችሁ በቃ እየተጠቀማችሁ ነው እንዴ ሲያ አረን እየቀረኩ አይደለም እንዴ ምናምን እንላችሁ ምንድነው እንዴ ተከታው እየተጠቀምኩ አይደለም እንዴ ብላላችሁ እንደዚህ ያረጋችሁ በቃ ምናምን እናንተ ግን እየቀረጻችሁ ነው ማለት ነው። በተሰብ ይሄ ቪዲዮ ከተመቻችሁ እንግዲህ ሰብስክራይብ ማድረግ አይረሳ። ይሄን ቪዲዮ ያያችሁ ሁሉ ሼር እያደረጋችሁ ለጓደኞቻችሁ ሰብስክራይብ እንዳደረጉ አድርጉልኝ ማለት ነው። ተባበሩኝ ወንድሞቼ። እንዲሁም ስለ ስልካችሁ ሴቲንግ ሲስተም እና አንዳንድ ነገሮችን ስለ ኢሜል ማንኛውም ነገር በኮሜንት ላይ መጠየቅ ትችላላችሁ። ቪዲዮ ሰራላችኋለሁ። ስለ ዋትስአፕ፣ ስለ ኢሞ፣ ስለ ቴሌግራም ማንኛውም ነገር ያስቸግራችሁን ነገር ብትጠይቁኝ ሾርት ቪዲዮ ሰራላችኋለሁኝ። እወዳችኋለሁ። ሎንግ ላይፍ ማይ ብራዘር ኤንድ ሲስተርስ